ማርሜና ማርሜና ይላል አንደበቴ ዜና ገድልህን የጻፈውን ያነበበውን የሰማውን ስሙን በሕይወት መጽሐፍ ጽፍልሃለሁ። ስምህን የጠራ መታሰቢያህን ያደረገ በዚህ ዓለምና በሚመጣው ዓለም 100 እጥፍ ዋጋ እንሰጠዋለሁ። ተጋድሎህን እያሰበ በስምህ ለታነጸ ቤተክርስቲያን ወይም ለሌላ ቤተክርስቲያን መባ የሰጠውን በሰማያት መልካሙን ዋጋ ሰጠዋለሁ ብሎ ጌታችን ቃል ኪዳን የገባላቸው ወደ አርማንያ ሀገር ሲሄዱ ከላይ የሚደርቡትን አጽፋቸውን በባህር ላይ አንጥፈው ቅዱስ ሚካኤልና ቅዱስ ገብርኤል ባህሩን እየቀዘፉላቸው ጌታችን አብሯቸው ተቀምጦ ከደቀ መዛሙርቶቻቸው ጋር ሆነው የኢያሪኮን ባህር የተሻገሩ በአርማንያ ሀገር ወንጌልን የሰበኩ አጽማቸው ካረፉበት ከአርማንያ ሀገር ወደ ጎንደር መጥቶ ለሀገራችን ለኢትዮጵያ በረከት የሆነላት ኢትዮጵያዊው ሐዋርያ ታላቁ ጻድቅ አቡነ ኤዎስጣቴዎስ ወር በገባ በ18 የመታሰቢያ በዓላቸው ነው። ከፋሌ ባህር ጻድቁ አቡነ ኤዎስጣቴዎስ የመጀመሪያ ስማቸው ማዕቀበ እግዚእ ሲሆን በመነኮሱ ጊዜ ኤዎስጣቴዎስ ተብለዋል። ትርጓሜውም የጌታ ደም ግባት ማለት ነው። ጻድቁ ወንጌልን በሚያስተምሩበት ጊዜ ከትምህርታቸው ጣዕም የተነሳ ብዙ ሰዎች ወደ ንስሐና ወደ ምናኔ ሕይወት ይሳቡ ነበር። ከቦታ ቦታ ሲንቀሳቀሱም መጻሕፍቶቻቸውን በአናብስት ጀርባ ላይ ይጭኑ ነበር። በተጋድሎ ጸንተው ከተወለዱ 80 ዓመት ሲሆናቸው በመስከረም 18 ቀን በክብር አርፈዋል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ይቆየን።